ሶ በዋናነት ትሪትመንት ስናወራ ፋርማኮሎጂክ ትሪትመንቱን ነው የምናወራው ማለት ነው። ፋርማኮሎጂክ ትሪትመንቱ ስናወራ ሜንሊ ዶፓሚን ብሎከሮችን ነው የምናወራው። ዶፓሚን ብሎከር ስንል ለሜዞሊምቢክ ፓዝዌይ ላይ ቅድም ምን ብለናል? እንደ ሜዞሊምቢክ ፓዝዌይ ዜር ኢዝ ሃይፐር አክቲቪቲ ኦፍ ዶፓሚነርጂክ ኒውሮን ብለናል። ስለዚህ ይህን ሃይፐር አክቲቪቲ ዲክሪዝ ለማድረግ ብሎክ ማድረግ አለብን ማለት ነው። ሶ እዚህ ጋር እንደምናየው ሃይፐር አክቲቪቲ ነበረ ዜር ኢዝ ፖዘቲቭ ሲምፕተም ሊንክ የሚያደርገው ማለት ነው። ስለዚህ ዶፓሚን ብሎክ ስናደርግ እዚህ ጋር ዶፓሚን ብሎከር ስንጠቀም አክቲቪቲ ይቀንስና እዚህ ጋር እንደምታዩቸው ዜር አር ኖ ፖዚቲቭ ሲምፕተምስ ማለት ነው። ስለዚህ በዋናነት ለፖዚቲቭ ሲምፕተም የሚሆኑ ዶፓሚን ብሎከሮች ናቸው ማለት ነው። ሶ ኮርቲካል ፓዝዌይ ላይ እንዳየነው ኮርቲካል ፓዝዌይ ላይ ግን እነዚህም ፒውር ዶፓሚን አጎኒስትን እንደ ሜዞ ኮርቲካል ፓዝዌይ ብንጠቀም ዋት ኢዝ አውትካም ነው። አውትካሙ ሊሆን የሚችለው ሜዞ ኮርቲካል ፓዝዌይ ላይ ያለው ዶፓሚን ምንድን ነው ብለናል? ሃይፖ አክቲቪቲ ነው። ቀነሰ ማለት ደግሞ ኢት ኢዝ ሪስፖንሲብል ፎር ኔጌቲቭ ኤንድ ኮግኒቲቭ ሲምፕተምስ ማለት ነው። ስለዚህ ፈርዘር ብሎክ አደረግን ማለት በጣም ብሎክ እያደረግነው በሄድን ቁጥር ፒውር ዶፓሚን ሪሴፕተር ብሎከር ድረጎች ስንጠቀም ምን ችግር ይመጣብናል ማለት ነው? ኢንክሪዝ ኔጌቲቭ ሲምፕተምስ ማለት ኔጌቲቭ ሲምፕተሞችን ግን ያባብስልናል። ሜዞሊምቢክ ላይ ብሎክ ማድረጉ ፖዚቲቭ ሲምፕተሞችን ሲቀንስልን፣ ሜዞኮርቲካል ላይ ብሎክ ማድረጉ ግን ኔጌቲቭ ሲምፕተሞችን እንዲባባሱ ያደርጋል ማለት ነው። ሶ ኒግሮስትሪያል ፓዝዌይ ላይ ምን ይፈጠራል ካልን አሁንም ኒግሮስትሪያል ላይ ዶፓሚን ብሎክ አደረገ ማለት ሙቭመንት ይዛባል ማለት ነው። ሙቭመንት ሲዛባ ኢፒኤስ ወይም ደግሞ ኤክስትራ ፓይራሚዳል ሲምፕተም ወይም ደግሞ ፓርኪንሰን ዲዚዝ ላይክ ማለት ነው። እነ ትሪመር ሊሆን ይችላል፣ ዲስኪኔዥያ፣ ኪኔዥያ ሊሆን ይችላል ማለት ነው። ሶ እነዚህ ነገሮች ሊመጡ ይችላሉ እንደ ኒግሮስትሪያል ፓዝዌይ ማለት ነው። ዶፓሚን ብሎከሩ መጠቀማችን ማለት ነው። ኦኬ እዚህ ጋር እንደምናየው ደግሞ አሴታይል ኮሊን እና ዶፓሚን ምን አይነት ኢንተራክሽን አላቸው የሚለውን ስናይ ሜንሊ ኒግሮስትሪያል ፓዝዌይ አሴታይል ኮሊን በዋናነት ወደ መስል እንቅስቃሴ ላይ ኢፌክት ስላለው እና እንደ ሴልኔስ ኢፌክት ስላለው ዶፓሚን እና አሴታይል ኮሊን ሃቭ ኤ ሪስፕሮካል ሪሌሽንሽፕ ኒግሮስትሪያል ፓዝዌይ ላይ ሪስፕሮካል ኢፌክት ነው ያላቸው ዶፓሚን ፓዝዌይ ላይ ማለት ነው። ዶፓሚን ሰፕረስ አሴታይል ኮሊን አክቲቪቲ፣ ዶፓሚን በዛ ማለት የአሴታይል ኮሊን አክቲቪቲን ደግሞ ሰፕረስ ያደርገዋል ማለት ነው። በተመሳሳይ ዶፓሚን አነሰ ማለት አሴታይል ኮሊን ዶሚኔት ያደርጋል እንደማለት ነው። ስለዚህ ሪስፕሮካል ፈንክሽን አላቸው፣ ሙቭመንትን ማኔጅ የሚያደርጉት ሁለቱ ስለሆኑ በዋናነት ማለት ነው። ሶ ኢንክሪዝ ኢን አሴታይል ኮሊን አክቲቪቲ ዊች ኢዝ አሶሺየትድ ዊዝ ዘ ፕሮዳክሽን ኦፍ ኢፒኤስ ማለት ነው። ቅድም እንዳልነው ዶፓሚን ብሎክ ሆነ ማለት ዶፓሚን ብሎክ አደረግነው ማለት ዶፓሚን አሴታይል ኮሊን አክቲቪቲ ቀንስ ነበረ። ዶፓሚን ቀነሰ ማለት ደግሞ ተቃራኒ ስለሆነ አሴታይል ኮሊን ጨመረ ማለት ነው። ስለዚህ ብዙ ጊዜ ኤክስትራ ፓይራሚዳል ሲምፕተሙ እንዲመጣ የሚያደርገው አሴታይል ኮሊን መጨመሩን ተከትሎ ይሆናል ማለት ነው። ሶ ብዙ ጊዜ ኤፒኤስ ሳይድ ኢፌክቱን ኤክስትራ ፓይራሚዳል ሳይድ ኢፌክቱን ኮምፖንሴት ለማድረግ ኦቨር አክቲቪቲ ኦፍ አሴታይል ኮሊን ዛት ኦከር ዌን ዶፓሚን ሪሴፕተር አር ብሎክድ ኢዝ ቱ ብሎክ አሴታይል ኮሊን ሪሴፕተር ዊዝ አንቲኮሊነርጂክ ኤጀንት ማለት ነው። ስለዚህ አንቲኮሊነርጂክ ኤጀንቶችን ተጠቅሞ ብሎክ ማድረግ ማለት ነው። አንቲኮሊነርጂክ ወይም ደግሞ ኮሊነርጂክ ሪሴፕተሮችን ብሎክ በማድረግ ኤፌክቱን መቀነስ ይቻላል ማለት ነው። ኦኬ ሶ ብሎኬድ ኦፍ ሪሴፕተር ኢን ዘ ኒግሮስትሪያል ዶፓሚን ፓዝዌይ ኮዝ ዘም ቱ አፕሬጉሌት ሪሴፕተሮችን ኒግሮስትሪያል ፓዝዌይ ብሎክ ማድረግ ሪሴፕተሮች አፕሬጉሌሽን የሚባል ሪሴፕተር ሬጉሌሽን ሜካኒዝም ስላለ ማለት ነው። ሶ ዲስ አፕሬጉሌሽን ሜይ ሊድ ቱ ታርዲቭ ዲስኪኔዥያ ሊያመጣ ይችላል ነው። አፕሬጉሌት ከሆኑ በተቃራኒው ሃይፐር አክቲቪቲ ኦፍ ዶፓሚን
ኢፌክት ይመጣና ሃይፐር አክቲቪቲው ደግሞ ቅድም እንዳልነው በተቃራኒው ሃይፐር ሙቭመንት አክቲቪቲ ሊመጣ ይችላል ማለት ነው። ሶ ሌላው ፓዝዌይ ላይ እንዳወራ ነው ቲብሮ ኢንፈንዲቡላር ፓዝዌይ ላይ ዶፓሚን ብሎክ ከሆነ ዲስኢንሂቢሽን ኦፍ ፕሮላክቲን ስለሚኖር ፕሮላክቲን ሌቭል ይጨምራል። ስለዚህ ጋላክቶሪያ ሊኖር ይችላል፣ ጋይነኮማስቲያ ሊኖር ይችላል ማለት ነው። ኦኬ ሶ እነዚህ ሜዲኬሽኖች እነማን ናቸው ነው? እስካሁን ያወራናቸው ሜዲኬሽኖች ላይክ ዶፓሚን ቱ ብሎከር ያልናቸው ፖዚቲቭ ሲምፕተም ኢምፕሩቭ ያደርጋሉ፣ ኔጌቲቭ ሲምፕተም አፌክት ያደርጋሉ፣ ወርዘን ያደርጋሉ። ኒግሮስትሪያል ፓዝዌይ ላይ ደግሞ ብሎኪንግ ኢፌክት ስላላቸው ኤክስትራ ፓይራሚዳል ሲምፕተም ወይም ደግሞ ፓርኪንሰን ላይክ ሳይድ ኢፌክት ይኖራቸዋል ብለን ያወራናቸው ሜዲኬሽኖች በዋናነት እዚህ ጋር ኮንቬንሽናል አንቲ ሳይኮቲክ ብለን የምናውቃቸው ማለት ነው። ወይም ደግሞ ፈርስት ጀነሬሽን አንቲ ሳይኮቲክ የሚባሉት ሜንሊ ኮመንሊ የሚታዘዙት እነ ክሎርፕሮማዚን፣ እነ ፍሉፌናዚን፣ እነ ሃሎፕሪዶል፣ እነ ቲዮሪዳዚን እዚህ ጋር እንደምናየው ትራይፍሎሮፔራዚን የምንላቸው እነዚህ ድረጎች በዋናነት ኮመንሊ የሚታዘዙ ሜዲኬሽኖች ናቸው ማለት ነው። ፈርስት ጀነሬሽን ወይም ኮንቬንሽናል አንቲሳይኮቲክስ። ሶ ለዛም ነው እዚህ ጋር ኮንቬንሽናል አንቲሳይኮቲክ የሚባሉ ድረጎች በዋናነት ዶፓሚን ብሎከር ኢፌክት አላቸው የሚለውን ያነሳ ነው ማለት ነው። ዶፓሚን ብሎክ ስለሚያደርጉ ዶፓሚን ደግሞ 4 ፓዝዌይ አለው። ስለዚህ እያንዳንዱ ፓዝዌይ ላይ ብሎክ በመሆኑ ያለውን ኢፌክት አይተናል ማለት ነው። ሶ ኢን አዲሽን ቱ ዜር ዶፓሚን ብሎኪንግ ኢፌክት ዘይ ካን ብሎክ መስካርኒክ ሪሴፕተር፣ ሂስታሚን ሪሴፕተር ኤንድ አልፋ 1 ሪሴፕተር ማለት ነው። እነዚህን ብሎክ ያደርጋሉ። ሶ አሁን የምናየው እነዚህን ደግሞ ብሎክ በማድረጋቸው ምክንያት ሊመጣ የሚችል ሳይድ ኢፌክት እናያለን ማለት ነው። ሶ the first one muscarinic ወይም ደግሞ M1 ሪሴፕተር ብሎክ ሲያደርጉ ሊመጣ የሚችል ሳይድ ኢፌክት ስናይ በዋናነት ሙስካርኒክ ሪሴፕተር የፓራሲምፓቴቲክ ነርቨስ ሲስተም ሪሴፕተር እንደሆነ እናውቃለን። ስለዚህ when this receptor activated ፓራሲምፓቲክ ነርቨስ ሲስተም የተለያዩ ኦርጋን ላይ ያለውን ኢፌክት ስለምናውቅ ያ ሪሴፕተር ብሎክ ሆነ ማለት ደግሞ ላይክ ኮንስቲፔሽን ሊያመጣ ይችላል፣ እነ ብለርድ ቪዥን ሊያመጣ ይችላል፣ ድራይ ማውዝ ይኖረዋል ኤንድ ድሮይስነስ ይኖረዋል ማለት ነው። እነዚህ ሳይድ ኢፌክቶች ከሙስካርኒክ ብሎኪንግ ኢፌክት የመጣ ነው ማለት ነው። ሶ እነዚህ ሙስካርኒክ ሪሴፕተር ላይ ብሎክ በሚደረጉበት ሰዓት የሚመጡ ሳይድ ኢፌክቶች ናቸው። ሌትስ ሲ ሂስታሚን። ሂስታሚን ደግሞ ሂስታሚን ዋን ማለት ነው። ሂስታሚን ዋን ሪሴፕተር ብሎክ ሲሆን በዋናነት ድሮይስነስ አፌክት ያደርጋል ማለት ነው። ኢን ሲኤንኤስ ኤንድ ዌት ጌን ሂስታሚን አፒታይት ኮንትሮል ኢፌክት ስላለው ምናልባት ዌት ጌን ሊያመጣም ይችላሉ ማለት ነው። ላስት አልፋ ዋን ብሎከር ላይ ነው። አድረርጂክ ሪሴፕተር ብሎከር እንደሆነ እናውቃለን። የሲምፓቲክ ነርቨስ ሲስተም ሶ ዲስ አልፋ ዋን ብሎክ ሲሆን ሊፈጠር የሚችለው ያው የአልፋ ዋን ኢፌክት ተቃራኒ ነው ማለት ነው። ለምሳሌ ዲክሪዝ ብለድ ፕሬሸር፣ ምክንያቱም ብለድ ፕሬሸር የሚቀንሰው ቢፒ ድሮፕ ሲያደርግ ነው ማለት ነው። ቢፒ ሲቀንስ ነው። ሶ ቢፒ እንዴት ነው የሚቀንሱት? ምክንያቱም ቫዞ ዳይሌሽን ኢፌክት ስለሚመጣ ማለት ነው። ብለድ ቨዝል ዳያሌት ይሆናል። ስለዚህ ቢፒ ይቀንሳል። ሶ ብለድ ፕሬሸር ዲክሪዝ ያደርጋል ማለት ነው። ዲዝነስ ሊኖራቸው ይችላል ኤንድ ድሮይስነስም ሊኖራቸው ይችላል ማለት ነው። ሶ እነዚህ ነገሮች የሚሆኑት ደግሞ ሂስታሚን ዋን ኢንሰርት በሚሆኑበት ሰዓት ነው ማለት ነው። ስለዚህ ጀነራሊ ፈርስት ጀነሬሽን አንቲሳይኮቲክ የሚባሉት እነ ሃሎፕሪዶል በዋናነት ዶፓሚን ቱን ሪሴፕተር ብሎክ በማድረግ አንቲሳይኮቲክ ኢፌክታቸውን ያሳያሉ። ሜይንሊ ባይ ዲክሪዚንግ ፖዘቲቭ ሲምፕተምስ ማለት ነው። ነገር ግን ከዚህ ውጭ ብሎክ በሚያደርጉበት ሰዓት ለምሳሌ ሂስታሚን ብሎክ በሚያደርጉበት ሰዓት ሂስታሚን ዋን ሪሴፕተር፣ ሙስካርኒክ ዋን ሪሴፕተር እና አልፋ ዋን ሪሴፕተር ብሎክ በሚያደርጉበት ሰዓት ዜር ሳይድ ኢፌክታቸው ይሆናል ማለት ነው። ስለዚህ እነዚያን ያየነው ጠቅላላ አድርገን ይህን ይመስላሉ ማለት ነው። ሶ ሰከንድ አቲፒካል አንቲሳይኮቲክ የምንላቸው
ወይም ደግሞ ሰከንድ ጀነሬሽን የምንላቸው አንሳይኮቲኮች አሉ ማለት ነው። ሶ ሰከንድ ጀነሬሽን አንሳይኮቲኮች ማለት ነው። እነዚህ በዋናነት እንደ ሜንሊ ብሎክ የሚያደርጉት ሴሮቶኒንን እና ዶፓሚን ነው። ዶፓሚን በዋናነት ለዛን ፈርስት ጀነሬሽን ዱ ወይም ደግሞ ፈርስት ጀነሬሽን ብሎክ የሚያደርጉት በታች ነው። እነዚህ ብሎክ የሚያደርጉት በዋናነት ብሎክ የሚያደርጉት ሴሮቶኒን ሪሴፕተርን ነው ማለት ነው። ስለዚህ አንቲሳይኮቲክ ኢፌክታቸው ከሴሮቶኒን ብሎከር የመጣ ነው ማለት ነው ሜንሊ። ስለዚህ ሰከንድ ጀነሬሽን ስናወራ ሜንሊ የሴሮቶኒን እና የዶፓሚን አንታጎኒዝም ኢፌክት ነው የምናየው ማለት ነው። አቲፒካል አንቲሳይኮቲክ ኢዝ ዲፋይንድ ኢን ፓርት ባይ ዘ ክሊኒካል ፕሮፐርቲ ዛት ዲስቲንጉሽ ሰች ድረግስ ፍሮም ኮንቬንሽናል አንቲሳይኮቲክ። ከኮንቬንሽናል የሚለያቸው ሎው ኢፒኤስ ወይም ሎው ኤክስትራ ፓይራሚዳል ሲምፕተም ዊች ሚንስ ዶፓሚንቱን ብሎክ የማድረግ ኢፌክታቸው ለስ ነው ማለት ነው። ከማን አንጻር? ከፈርስት ጄኔሬሽን ኤንድ ኤፊካሲ ፎር ኔጌቲቭ ሲምፕተምስ። ስለዚህ ዶፓሚን ብሎክ የማድረግ አቅማቸው ለስ ስለሆነ ኢን ደ ኮርቴክስ ፓዝዌይ ሜዞኮርቲካል ፓዝዌይ ላይ ዶፓሚን ብሎክ ስለማያደርጉት ኔጋቲቭ ሲምፕተምን አያባብሱብንም ማለት ነው። ነገር ግን ፈርስት ጄኔሬሽን ብናይ ፖዚቲቭ ሲምፕተምን ትሪት ያደርጋሉ፣ ነገር ግን ኔጌቲቭ ሲምፕተምን ያባብሳሉ ብለን ያየ ነው ማለት ነው። ስለዚህ አቲፒካል አንቲሳይኮቲክ the first one they have stronger antagonism of serotonin receptor than ዶፓሚን ሪሴፕተር ማለት ነው። ከዶፓሚን ይልቅ ሴሮቶኒንን ሪሴፕተርን ብሎክ ስለሚያደርጉ በዋናነት በዚህ ምክንያት ፊወር ኢፒኤስ ይኖራቸዋል ማለት ነው። ወይም ደግሞ ለስ የሆነ ኤክስትራ ፓይራሚዳል ሲምፕተም የምንላቸው ለስ ይኖራል ማለት ነው። ሶስተኛው አቲፒካል አንቲሳይኮቲክስ ኢምፕሩቭ ፖዚቲቭ ሲምፕተም አስ ዌል አስ ዲኮንቬንሽናል አንቲሳይኮቲክ። ነገር ግን ዶፓሚንን ለስ ብሎ ካደረጉ ማለት ለፖዚቲቭ ሲምፕተም አይሆኑም ማለት አይደለም። ፖዚቲቭ ሲምፕተምንም ትሪት ማድረግ ይችላሉ፣ ልክ እንደ ፈርስት ጀነሬሽን ማለት ነው። ፖዚቲቭ ሲምፕተምን ኢምፕሩቭ ካደረጉልን እና ኔጌቲቭ ሲምፕተምን ወርዘን ካላደረጉብን፣ ስለዚህ ከፈርስት ጀነሬሽን የተሻለ ኢፌክት ይኖራቸዋል ማለት ነው። ለሳይኮሲስ ለኔጌቲቭ ሲምፕተምም ለፖዚቲቭ ሲምፕተምም ኢፌክት ይኖራቸዋል ማለት ነው። እዚህ ጋር ስናየው አሁን ሴሮቶኒን እና ዶፓሚን ኢንተራክት የሚያደርጉት ምክንያት እዚህ ጋር ሴሮቶኒን ሜንሊ ራፌኒኩላይ ከሚባል ብሬን ኤሪያ ሪጅን ከዛ ይነሳል፣ እንደ ብሬክ ያገለግላል። ዊች ሚንስ ሴሮቶኒን ተለቀቀ ማለት ዶፓሚን ሪሊዝን ኢኒቢት ያደርገዋል። ስለዚህ ዶፓሚን ሴሮቶኒን ብሎክ ካደረግን ማለት ኢንደ ኮርቴክስ ላይ ዶፓሚን ሪሊዝ እንዲሆን ይደረጋል ማለት ነው። ስለዚህ ኮርቴክስ ላይ ዶፓሚን ሪሊዝ ካለ ደግሞ ኔጌቲቭ ሲምፕተሙን ኢምፕሩቭ ያደርጉልናል ማለት ነው። ስለዚህ በዚህ መልክ ነው ዶፓሚን እና ሴሮቶኒን ኢንተራክሽን ያላቸው ማለት ነው። ስለዚህ ከሰከንድ ጀነሬሽን ድረጎች ክሎዛፒን ማንሳት እንችላለን። ክሎዛፒንን ስናይ የት ቦታ ነው ብሎክ የሚያደርገው ምንድነው ጥቅሙ የሚለውን ስናይ ኢት ኢዝ ኮንሲደርድ ዘ ፕሮቶታይፕ ኦፍ ዘ አቲፒካል አንቲሳይኮቲክ፣ እንደ ፕሮቶታይፕ ያገለግልናል ለአቲፒካል ወይም ለሰከንድ ጀነሬሽን ማለት ነው። ኢት ኢዝ ዊክ አንታጎኒስት ኦፍ ዘ ዶፓሚን ሪሴፕተር፣ እንዳወራ ነው ዶፓሚን ሪሴፕተርን ብሎክ የማድረግ ኢፌክታቸው ለስ ነው። በት አፒርስ ቱ ቢ ፖተንት አንታጎኒስት ኦፍ ዶፓሚን ፎር ኤንድ ሴሮቶኒን፣ በዋናነት ሴሮቶኒን ማለት ነው። thus there is a hypothesis that non-dopamine receptor may be the most effective target for antipsychotic drugs ማለት ነው። በዋናነት ነን ዶፓሚን ሪሴፕተር ብሎክ በማድረግ ለአንቲሳይኮቲክ ኢፌክት ይኖራቸዋል የሚል ሃይፖቴሲስ አለ ማለት ነው። it is indicated for treatment resistant schizophrenia and for patient who have tardive dyskinesia ማለት ነው። እዛ ጋር ፈርስት ጀነሬሽን ላይ ታርዲቭ ዲስኪኔዥያ ሊያመጡ ይችላሉ ምናምን ብለናል። ታርዲቭ ዲስኪኔዥያ ይኖራል ኤክስፕረስድ ባይ ሊፕ ስማኪንግ ሜንሊ ማውዝ አካባቢ ያለ እንቅስቃሴ ማለት ነው። ለሱ ሊጠቅሙ ይችላሉ ማለት ነው። ኢት ኢዝ ኦልሶ አሶሺየትድ ዊዝ ዘ ሪስክ ኦፍ ላይፍ ትሬቲንግ ኮልድ አግራኑሎሳይቶሲስ ዊች ኦከርስ 0.5 to 2% ኦፍ ፔሸንትስ። ሜንሊ ላይፍ ትሬቲንግ የምንለው ችግር ወይም ደግሞ ሪስኩ የክሎዛፒን አግራኑሎሳይቶሲስ ማምጣቱ ነው። ሪያክሽን ይፈጥራል ማለት ነው ከብለድ ሴልስ ጋር። አስቸጋሪ ነገሩ የመከሰት እድሉ በጣም ለስ ቢሆንም ነገር ግን ኢት ኢዝ ላይፍ ትሪቲንግ ነው ማለት ነው። አስቸጋሪ የሆነ ሪያክሽን ነው ማለት ነው ከክሎዛፒን የሚመጣ።
ኢንቴልስ አን ኢንክሪዝድ ሪስክ ኦፍ ሲጀር ስፔሻሊ አት ሃይ ዶዝ። ዶዝ ከጨመረ ምናልባት ሲጀርን ትሪሾልዱን ከፍ ሊያደርገው ይችላል ማለት ነው። ሌላው ደ ሞስት ኮመን አዘር አድቨርስ ኢፌክትስ አሶሺየትድ ዊዝ ክሎዛፒን ሴዴሽን፣ ፋቲግ፣ ዌት ጌን እና ፌቨር ሊኖር ይችላል ነው። ሴሮቶኒን አፌክት ስለሚያደርግ በዋናነት ዌት ጌን ሊኖራቸው ይችላል። ሰከንድ ጄኔሬሽኖች ከሴሮቶኒን ጋር ስለሚገናኝ ዌት ጌን ሊያመጡ ይችላሉ ማለት ነው። ላብ ሞኒተሪንግ ያስፈልገዋል። ምክንያቱም ቅድም ብለናል አግራኑሎ ሳይቶሲስ። ስለዚህ WBC ካውንት ቼክ መደረግ አለበት ፎር ደ ፈርስት 6 months ኤቭሪ ዊክ ማለት ነው። ከዛ በኋላ ደግሞ በየ2 ሳምንቱ ቼክ ሊደረግ ይገባዋል ነው። ምክንያቱም ላይፍ ትሪቲንግ የሆነ አግራኑሎ ሳይቶሲስ ሊያመጣ ስለሚችል ማለት ነው። ክሎዛፒን ሹድ ቢ ዲስኮንቲኒድ ኢፍ ግራኑሎሳይት ካውንት ኢዝ ለስ ዛን ዲስ ነምበር። ከዚህ በታች ከሆነ መቆም አለበት፣ ሪያክሽን አድርጓል እንደማለት ነው። ሶ ለዛ ነው ክሎዝሊ ሞኒተርድ የሚደረገው ማለት ነው። ሶ ኔክስት ረስፕሪዶን ነው። ረስፕሪዶን ስናየው ደግሞ ዲስ ድረግ ሲምፕለስት ፋርማኮሎጂ ፕሮፋይል አለው። ከ5 ክሎሴቶ አንድ ሰከንድ ጀነሬሽን ለሰከንድ ጀነሬሽን ያደላል ማለት ነው። ምክንያቱም አት ሎወር ዶዝ እንደ አቲፒካል ያገለግላል። አት ሃይ ዶዝ ግን ምናልባት ኢፒኤስ ይኖረዋል። ሶ እንደ ኮንቬንሽናል አንቲሳይኮቲኮች አክት ያደርጋል ማለት ነው። ስለዚህ ረስፕሪዶን at low dose it acts as atypical and at high dose it acts as conventional ማለት ነው። the major adverse event somnolence፣ fatigue፣ orthostatic dizziness፣ tachycardia፣ weight gain እነዚህ ነገሮች ሊኖሩት ይችላሉ ማለት ነው። ወደ ኦላንዛፒን ስንሄድ ኦላንዛፒን it is atypical because it lacks EPS not only in smaller dose but also at higher dose ማለት ነው። በሎው ዶዝ ብቻ ሳይሆን አት ሃይ ዶዝም ኢፒኤስ አይኖረውም፣ ኤክስትራ ፓይራሚዳል ሲምፕተም አይኖረውም ማለት ነው። ነገር ግን ኢት ኢዝ አሶሲየትድ ዊዝ ዌት ጌን። ስለዚህ በዋናነት ሴሮቶኒንን አፌክት ስለሚያደርግ ከኢፒኤስ ይልቅ ዌት ጌን ያሰጋል ማለት ነው። ሶ ዌት ጌን ይኖራል ቢኮዝ ኦፍ ኢትስ አንቲሂስታሚኒክ ኤንድ ሴሮቶኒን ቱ ሲ አንታጎኒስት ፕሮፐርቲ ማለት ነው። ሜይንሊ ሴሮቶኒን ብሎክ ስለሚያደርግ ማለት ነው። 5-HT2C የምንለው ማለት ነው። So it is the first antipsychotic medication which has been approved for the treatment of acute mania, bipolar disorder, acute mania phase ትሪት ልናደርግበት የምንችለው the only approved antipsychotic ነው ማለት ነው ኦላንዛፒን። ሌላው ኪታፒን ነው። ኪታፒንን ስናየው አሁን በተመሳሳይ ኤክስትራ ፓይራሚዳል ሲምፕተም የለውም ማለት ይቻላል። ኦልሞስት it is implicated in the development of new onset type 2 DM ምናልባት ዌት ጌን ስለሚኖረው ኦንሴት ኦፍ ታይፕ 2 ዲኤም ሊኖረው ይችላል ማለት ነው። ኖ ሪፖርት ኦፍ ታርዲቭ ዲስኪኔዥያ ኦር ፕሮላክቲን ኤሊቬሽን ላይ ምንም ሪፖርት የተደረገ ነገር የለውም ማለት ነው። ሶ ከነዚህ አንጻር ሴፍ ነው። ነገር ግን ምናልባት ታይፕ 2 ዲኤምን ኦንሴቱን ሊጨምረው ይችላል ማለት ነው። ሶ ጀነራሊ አሁን እንዴት ነው ሰሌክት የምናደርገው አንቲሳይኮቲክ የሚለውን ለማጠቃለል ያክል ፎከስ ማድረግ ያለብን ሴሌክሽኑን በዋናነት the need to avoid certain side effects እስካሁን ያወራናቸውን ሳይድ ኢፌክት አቮይድ ማድረግ ያስፈልጋል ወይ ብለን ከሳይድ ኢፌክቱ አንጻር መድኃኒቱን እንመርጣለን ማለት ነው። ሶ ክሊኒካል ካራክተሪስቲክስ ኦፍ ዘ ፔሸንት የፔሸንቱ ካራክተሪስቲክስ ራሱ ይወስነዋል። ሶ የትኛውን እንምረጥ የሚለው ማለት ነው። ሌላው ኮንክረንት ሜዲካል ኦር ሳይካትሪክ ዲስኦርደር አለው ወይ? አንዱ መድኃኒት ሁለቱን ትሪት ሊያደርግልን ይችላል። አንዱ መድኃኒት ደግሞ አንዱን አፌክት ሊያደርግብን ይችላል። ሶ ኮንክረንት የሆነ ሜዲካል ወይም ደግሞ ሳይካትሪክ ዲስኦርደር ካለበት እሱንም አንዱ ፋክተር ነው ማለት ነው መድኃኒት ለመምረጥ። ሌላው ደግሞ ፔሸንት ኦር ፋሚሊ ሂስትሪ ኦፍ ሪስፖንስ ሜይንሊ ስኪዞፍሬኒያ ከፋሚሊ ሂስትሪ ስለሚኖረው ከፋሚሊ ሂስትሪያቸው መድኃኒት ወስዶ የፖዘቲቭ ሪስፖንስ ያሳየውን መድኃኒት ለዚህኛውም እንመርጣለን ማለት ነው። ምናልባት ምን ካለ ማለት ነው ፋሚሊ ሂስትሪ ካለ ማለት ነው። ሶ ስለዚህ ሴሌክሽናችን ቤዝድ ኦን የሚያደርገው በዚህ ነው ማለት ነው። ሶ አንቲስታሚን ሜይንሊ ሶሪ አንቲሳይኮቲክ ሜይንሊ ይህንን ይመስላሉ ማለት ነው። ሶ ኢፍ ዩ ሃቭ ኮሜንትስ you can drop in the comment section. So for today thank you.